ውድ ቤተሰቦቻችን ዛሬ አጓጉ ደግሞም ከበድ ያለ ነገር ገጥሞናል። ምን እንደሆነ ታውቃላችሁ? ከአንድ የማራኪ ወግ ተመልካቻችን በቴሌግራም መልእክት ደርሶናል። ሰላም ማራኪ ወጎች እንደምን አላችሁ? ሀገሬ ወልቂጤ ወስጄ በጣም ትልቅ ሰው ላስተዋውቃችሁ ፈልጋለሁ የሚል እኛም ማንን ብለን ብንጠይቅ አይነገርም ብላ ዝም ነገሩ ቢያጓጓን ወደ ስቱዲዮ ጋበዝናት። ማን እንደምታስተዋውቀን ደግመን ደጋግመን ጠየቅናት። ማጋር ነው ፕሮግራም። የልጅቷ መልስ ግን አንድ ነው። እመኑኝና እንሂድ፣ ከዛ በጣም ትደሰቱበታላችሁ። ቆይ ግን መቼ ነው የምንሄደው? እንዴ ነገ መሄድ አለብን። ነገ ካልሄዳችሁማ ያመጣችኋል። በቃ መልሷ ይኸው ነው። በመጨረሻም የማራኪ ወግ ቲም ተማክሮ ወስኗል። አምነናት ጉዟችንን ወደ ወልቂጤ። ማርኬቲንግ ማናጀራችንም እንግዲህ ትራንስፖርታችንና እዛ ደግሞ ማረፊያችንን ተፍተፍ ብላ አመቻችታለች። እዛው ታዩታላችሁ። ምናልባትም ግን ከጠቋሚዋ ጋር አብረን ስለምንሄድ መንገድ ላይ እንግዲህ ለማውጣጣት እንሞክራለን። ሰርፕራይዙን ከምትነግሪኝ ቆቆር ያንዶር ስፖንሰር ከመሆንሽ አብረን እንቆይና የሚሆነው እንመልከት። ኢታ ታናሽ ዲንስ ዌልካም 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 ዌልካም። ስታክፍልሽ እኔ 10 በስ ቆጤን ምንድነው የሚያዝናናሽ ከትምህርት ውጪ? ከትምህርት ውጪ ላይክ ትረካ ማዳመጥ ነው መተረክ? አይ ማዳመጥ። እሺ በቃ እሱ ብቻ የምታደርጊው? እና ምግብ እበላለሁ። ምን ይሮምስ ሊሆነ ፊስታል ውስጥ የሆነ ነገር እያየሁበት በስ ምንድነው? ታረ ቆቀር ቺርስ። በቀን ስንት ትበያለሽ? 3 እሺ ጉዳዩን አልነገርሽኝም እስካሁን የምንሄድበትን? አዎ እሱን ከምትነግሪኝ ወይም ደግሞ ያንዶር ቆቆር ስፖንሰር ከመሆንሽ አይ አትነኝ። የምርሽ ነው? አዎ እንደዚህ ወልፔፐር አድርገሽው ችግር እያየሁ ተጽናናለሁ። ምንድነው? ይሄ ነው ፕሮግራማችን። ምን ውስጥ ነው ያስገባሽኝ? ያ ግልጽ የሚሆንልህ እናቴ ትታገኛት። እናትሽ ሳይሆን እንዴት ነሽ? ሰላም ነው? እግዚአብሔር ይመስገን። ልጅሽ አፈንድታ ልገለይ ነው። ሰው ላስተዋውቅ ነው። ታስተዋውቂኝ? እኔ እናቴ እንዴ እሷ እናት አንቺም እናትሽ ነሽ? እሺ ሰላም ነው? እንዴት ነው? እግዚአብሔር ይመስገን። እሺ የምናስተዋውቅ ትልቅ ሰው አለ አለች። እሷ ደግሞ እናት ሆኖ እርሶ የሚያስተዋውቅ እናታችን እንዴት ነው? ማን ነው የሚያስተዋውቀኝ? እርሶስ? እናትዎት ነው የሚያስተዋውቀኝ? በህይወት አሉ እናቶ? እውነት ሊያስተዋውቀኝ ነው እናቶን? እሳቸው ናቸው እንጂ ማን ነው ታላቅ እያልኩ ነው። እያር ቡሽራ ይባላል። እኔ መጨረሻ ታናሽ ሆነኝ። እሷ ከሁላችን ታላቅ ናት። ለዋ ሚፍታ እባላለሁ። ኤዜ ደግሞ ለኔ ቅድመ አያቴ ናት። ለዚህ ማሙ እባላለሁ። የእሳቸው የልጅ ነኝ። ኤዴ ብርጮ ነኝ። ብርጮ ሀጅ ሙደስር ነኝ። ታይባ የመጨረሻ ልጅ ነኝ። የእሷ አራተኛ ልጅ ነኝ። ኢማሙ ይባላለሁኝ ስሜ።
እናቴ ታይባ ቡሽራ ነው የምትባለው። በታምኑ ባታምኑ ተመልካቾቻችን እዚህ ጋር በመታዩት በሙሉ የአንድ መንደር ኗሪ ህዝብ አይደለም የሳቸው ልጅ የልጅ ልጅ 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 ነው። ምን አይነት ነገር ውስጥ እንደገባው እኔ ራሱ መግለጽ ይከብደኛል። እስኪ እኔም ትንሽ ልረጋጋና ያለውን ነገር በደንብ እናሳያቸዋለን። እናትና አባት በቅርብ ሲኖሩ ደስ ይላል። አያትን ማየት ደግሞ ጸጋ። ከዛ አልፎ ግን ቅድመ አያትን በአይን ማየት መቻል ብዙዎች የሚታደሉት አይሆንም። ትንሿ ጋባዣችን ሪታ ግን ከአዲስ አበባ እዚህ ወልቂጤ ከተማ ድረስ ይዛን የመጣቸው ቅም አያቷን ለማስተዋወቅ ነው። ኤዜ ታይባ ቡሽራ አባገዱ ይባላሉ። ኤዜ የልጅ ልጅ 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 ወይም አምስተኛ ትውልድ አይተዋል። ቤተሰብና የአካባቢው ሰው የኤዜ ታይባ እድሜ ከ130ዎቹ እንደሚሻገር ያምናሉ። ቁጥሩ ለአጥኚዎች ይቆየን ብንል እንኳን አምስተኛ ትውልድን ያዩ እናት እንዴት በእንዲህ አይነት ጥንካሬ ሊገኙ ቻሉ የሚለው የሚያስደንቅ ነው። በዚህ እድሜያቸው ሽበት አልጎበኛቸውም። እጃቸውን ለማጽዳት እርዳታ አይጠይቁም። የልጅ ልጅ ልጆቻቸውን ሰብስበው ያጫውታሉ። የታመመ ይጠይቃሉ፣ የተጣላ ያስታርቃሉ። እኛንም ለማውራት ቃል አላጠራቸውም። እማማ በጣም አመሰግናለሁ። አማርኛ ይችላሉ? አይችሉም? ትንሽ አሁን እያወሩ አይደል? ምንድነው የሚያወሩት? ምንድነው የሚያወሩት? ቀበኛ። እሺ እንግዲህ ከአዲስ አበባ ድረስ መላው በአለም ላይ የሚገኝ የማራኪ ወግ ተመልካች የሳቸውን ታሪክ እጅን በአፍ የሚያስችል ብዙ ታሪክ እንዳላቸውም ሰምተናል እዚህ ከመጣን በኋላ ማለት ነውና እሱን ነገር እንግዲህ ለተመልካቾች ሊያካፍሉን ፍቃደኛ ስለሆኑ እናመሰግናለን። ስለ እርስዎ አስተዳደግ፣ ስለ እናቶ፣ ስለ አባቶ የሚያስታውሱትን እስኪ ያጫውቱን የልጅነት ጊዜውን። አስተዳደጌ ቤት ውስጥ ካሉ ልጆች ብቸኛ ሴት ነኝ። እናም በዛን ጊዜ የኑሮ ሁኔታ በጣም ከባድ ነበረ። ዛሬ ያ ሁሉ አልፎ ጥሩ ደስ የሚል ጊዜ ላይ ደርሰናል። ተመስገን ነው። በጣም ብዙ ነገር ተቀይሯል። ወላ ሴት ወላ ወንድ ሳይ በጣም ይወዳቸዋል። ሁሉም የሚላቸው ማን ነው? ስማቸው እያለ ሁሉ ትልቁም ትንሹም ኤዜ ነው። በቃ ጠቅላላ ሁሉ ኤዜ ነው የሚላት እንጂ ያው ሁሉም ስለሚወዳት ነው። ያው ዛሬ ጓደኞቿ ሁሉም አፈር ውስጥ ገቡ እንጂ ስለሷ ታሪክ እነሱ ነበር የሚያወሩት። ኤዜ ማለት እናቴ ማለት ነው። በጣም የነሱ ህይወት ታሪክ በጣም እኔ ይከብደኛል። እናቴን ህፃን እያለሁ ነው በሞት ያጣዋት። አባቴን ያሳደገኝ እንደ አባት ብቻ ሳይሆን እንደ እናት በጥሩ አስተዳደግ ነው ያሳደገኝ። እና አባቴ እንደ ሀገር ሽማግሌም ትልቅ ሰው ነበረ። አባቴ በዛን ሰዓት ጊዜ የፈቀደውን ሁሉ ያደርግልኝ ነበረ። ቤት ውስጥ ሌላ ሴት ልጅ ባለመኖሩ የቤት ውስጥ ስራዎችን በሙሉ እኔ ነበርኩ የምሰራው። ልብስ ማጠብ፣ ቤት መጥረግ እንዲሁም ሌሎች የቤት ውስጥ ስራዎችን በሙሉ። ያው ድሮ ሴት ልጅ እንደፈለገሽ መውጣት መጫወት ብዙም አይፈቀድም ነበረ። በዛ ላይ እኔ ቤት ውስጥ ብቸኛ ሴት ስለነበርኩ ብዙ ወጥቼ መጫወት እድል አላገኘሁም ቤት ውስጥ ስራዎችን ከመስራት ውጪ። የወጣትነት ጊዜውስ እንዴት ነበር? በወጣትነት እድሜ ብዙም የተለየ ነገር አልነበረ። በጣም ስራ ይበዛብኝ ነበረ። ቤተሰቦቼን በማገልገል ነው ያሳለፍኩት። የቤተሰቦች ኃላፊነት በሙሉ እኔ ላይ ነበር ያለው። ከባለቤታቸው ጋራ በጣም ፍቅር ነበራቸው። በጣም ባለቤቴም በአይን አላቀውም። በቤተሰብ በኩል ሄዶ ተስማምቶ ጨርሰው ነው ኒካ ካሰርም በኋላ 2 በቅሎ ቤት ላይ መጥቶ ነው የወሰደኝ። በሰዓቱም ትልቅ ሰርግ ነበር የነበረ። የኔ ባል በጣም የሚወደድ ትልቅ ሰው ነበረ። ታታሪና የሥራ ሰው ነበረ። በጣም ነበር የምወደው። ከመጀመሪያ ባል ወጋ ያኔ በበቅሎ ካገቡት ጋር ነው አይደል የቀጠሉት እስከመጨረሻው ወይስ እንዴት ነው?
ያው እሱ ነበር የመጀመሪያም የመጨረሻኝ ከሱ በኋላ አላገባሁም ያኔ በበቅሎ እንደተዳርኩ ነው የቀረሁት እድሜ ሙሉ እስካሁን ማለትም ህይወታቸው እስኪያልፍ ድረስ አብሬያቸው ነው ያሳለፍኩት ቁጥሩ ምን ያህል አመት እንደሆነ ግን አላስታውስም ባለቤቱ መቼ ነው ያረፉት ለማላ ዘማን ይሄን ባይ ባለቤቴ ካረፈ ብዙ ጊዜ አይደለም በቅርብ ነው 15 አመት አካባቢ አባቴ ማለት ከሞቱ እስከ ዛሬ ድረስ ሁሉ ታስታውሳቸዋለች በየዕለቱ ቡና በፈለቁ ቁጥር ዱዓ ታርግላቸዋለች ያውን ሰው እንደዚህ አይነት ፍቅር የለው ሰው ከተለየ በኋላ 2 አመቱን ከሳን ይረሳል እሷ ጋር እስከ ዛሬ ማለት አረሰቻቸው ጥማገኝ ከሆነ ፈየገኝ በፍቅር በትዳር ስንኖር በጣም ለኔ አሳቢ ነበር ሞት ነጠቀብኝ እንጂ በጣም ነበር የምወዳቸው ስንት ልጆች አሉት እሶስ ሰው ሞታ አይቴ ማሞትላ 9 ልጆች ነበሩኝ አሁን 7 ልጆች አሉኝ የልጅ ልጆቼን መተው ይጠይቁኛል በቁጥር አላቃቸው በጣም ብዙ ናቸው ኤዜ ታይባ በአካባቢ ባሉ ሰዎች ሁሉ የሚወደዱ ሁሉን በአንድ አሰባሳቢ የሰፈሩ ምልክት ናቸው አሁን ክርስቲያን ነው ሙስሊም ነው ትልቅ ነው ትንሽ ነው አይሉ በቃ ሁሉም ይቀበላሉ አይዞ አሽና ግባ ሰጣሉ እስከ ዛሬ ለሰው ያዝናሉ የምቾትና የጥራት ልክ የሆኑ ሶፋዎችን በማይታመን ዋጋ ከሶፋ ዞን ጥጋችሁ የምግብ ፍላጎትን የሚቀሰቅሱ ጠረጴዛና ወንበሮቻችንን በፍጹም አይተው ያልፏቸው በነገራችን ላይ የሶፋ ዞን ሶፋዎች የስቱዲዮአችንም ምቾትና ድምቀቶችም ናቸው ሶፋ ዞኖች በፊጋ ቡልቡላ አያት ትልዩድምትና ወሰን ይገኛሉ ደውለው ይዘዙ ይደሰቱባቸዋል እስከ ዛሬ ድረስ እድሜዋ ሰውን እንግዳ በመቀበል በመጦር በመስራት በማሰራት ነው እድሜያን እየጨረሰችው ይሄው እስከ ዛሬ ድረስ ሰው የተጣላው ጎረቤት ተጣላ ከሌ ከተባለ ያንን እሷ ሄደ ለማሳረቅ ነው የምትሄደው አሁን ማንንም ጎረቤት ላይ ሰው ቢጣላ ቀልቤ የምትገኘው እሷ ነች ለደካማ ለምን ባለ አቅሞ ስትሰራ አንድ ቁም ነገር ሲመጣ ከቤታችንም ከአካባቢም ከሁሉ እንደናት ስትሰራ ነው እስካሁን እድሜው እንትን ያለች ባለ አቅም ሰው ስትረዳ ባለ አቅም ሰው ስትረዳ ያለ ስትሰጥ እስከ ዛሬ ያለችው ማለት ነው ዛሬ አላህ ለዚህ ያበቃት ለዛ ነው መሰለኝ እሷ ባትኖር ሁሉም ተበትኖ ነበር አዋቂ ናት ዛሬም ሰፈር ላይ ተጣላም ሰው ተስተርቀው ሰነች የተጣላ ሰው እኮ አንድ ላይ ታረጋ ነበር እንግዳ ያመጣ እንግዳ ተቀበለ ነበር ሁሉም ነገር ጎረቤት ሁሉ ሰው ዘመድ ሰው ሁሉም ሰው አንድ ላይ ታረጋ ነበር አሁንም ከሽማግሌነትም ቦታ አይለቀች እኔ የበለጠች ትሻላለች አሁን ድረስ ማለት ነው ዛሬም ይሄ ነው ጭንቀቷ ተወርቶ አልቅም እሷ ነገር ቀድማያትና ቅማያት በህይወት ኖረው ቡና ሲጠራሩና ሲጠጡ ማየት ምን አይነት መታደል ነው ያስብላል ስለ አባ ጅፋር ግን ጥቂት ይንገሩን እና አባ ጅፋር በአይን በአካል ባታገኝም እዚህ መጣ እዚህ ሄደ ሲባል ተሰማለች አባ ጅፋር ከባለና ነው ንጉስ አባ ጅፋር ለስብሰባ ወደ አካባቢያችን ሲመጡና ሲመላለሱ በዚሁ በሰፈራችን በኩል ነበር ይሄንን በደንብ አስተውሳለሁ አሁን እንግዲህ እንደነገሩን በጣም የረጅም እድሜ ባለቤት ነውትና የረጅም እድሜ መኖሩ ሚስጥር ምን እንደሆነ እንደው ሊነግሩን ይችላሉ የፈጠረኝ ፈጣሪ ነው እስካሁን ያቆየኝ ይህ የአላህ ፍቃድ ነው ሌላ ምንም ምክንያት የለውም ነጥቆ ማጋና በቃል ያክል አደረሳት ጥሩ ነገር ስለሰራች ነው እንላለን በመጀመሪያ የፈጣሪ ጸጋ ነው በመቀጠል ደግሞ ፍቅር አለ ቤት ውስጥ ማለት የምታይ የምሰሚያቸው ነገሮች ወገድም ራሱ ያስረዝማል እንድረዝም ያደርጋል እንደው የጸጋ እንጂ ሌላ ምን ይሆናል ለዚህ ያበቃት ምንድነው ያባት መርቃት ነው ይላል ታይባን ያላወቀ ይንንም ያላወቀ ነው ሲሉ ሰምቻለሁ ካንዴ 2-3 ጊዜ ሰምቻለሁ ፈጣሪ ያንን ጥሩ የሰራሰው ምርቃት መሬት ላይ አይወድቅም ምንድነው የሚወዱት ምግብ ሰን ያጋናን ሰው አዙሳጋ የሚጠጣ ከሆነ ወተት ነው ብዙ ጊዜ ምግብ ያገኘውትን እበላለሁ በወቅቱ ያገኘውትን ቂጣም እንጀራም ይሁን ሌላ ነገር እበላለሁ ጥሩ
አሁን እንዴት ነው የጤንነቱ ሁኔታ? ወተት በጣም እወዳለሁ። ወተት ለህይወቴ ወሳኝ ነገር ነው። እስካሁን የሚያቆየኝ እሱ ነው። አሁን የሁሉ ሰው የመሰባሰቡ ምክንያት እርስ ሆኖትና ምን ይሰማዎታል? የሁሉ ልጅ የልጅ ልጅ በዙሪያው ስላለ ምን ይሰማዎታል? በዚህ እድሜ ልጆቼ የልጅ ልጆቼ ሲሰባሰቡ ማየት በጣም ነው የሚያስደስተኝ። ሁሉም በሰላም እንዲሆኑ ነው ሁልጊዜ ጸሎት የማደርገው። የኔን ያህል እድሜ በጤና ይኑሩ ብዬ። እሺ እንደማየው ከሆነ ጸጉሩ ምንድነው ነጭ የለውም ብዙ ጥቁር ነው አብዛኛው እና ምንድነው ሚስጥሩ? እድሜዎትና ጸጉሮት የሚያደርጉት እንቅስቃሴ ብዙ ነገሮች ለየት ይላል ከሌሎች ሰዎችና ምንድነው ሚስጥሩ? እንግዲህ በዘር ነው። አባቴም ሽበት አልነበረው፣ እኔም ብዙ የለኝም። እኔ ህፃንም እያለሁ በጣም ፈጣን ነበርኩ። ያ ነገር እስካሁንም አልለቀቀኝም። አሁን እንደውም ትንሽ እየደከመኝ ነው። እድሜ ሲሄድ ወደ ህፃንነት ይመጣል። ብዙ ነገሮችን የመሳት ነገር ይመጣል። እስካሁን አንዲት ንግግር ሲናገሩ አይሲቱ አንድ ነገር አሁን ትንሽ እድሜ የገፋ ሰው እኮ በአነጋገር ላይ ይሳሰታል። እሱ ምንም መሳሰት የሚባል ነገር ይላል። አይገርምም? ይሄ በጣም የሚገርም ነገር ነው። አሁን እኔ ቤቴ ትንሽ ወደ ላይ ሆናል። አሞታል ካሉ ይሄዳሉ፣ በትሪዞ ይሄዳሉ። በጣም የነሱ ነገር በጣም እንትን ላይ የኔ ፍቃድ ሳይሆን የሱ ፍቃድ ነው። ምኞቴ ግን ከዚህም በላይ ብኖር ደስ ይለኛል። እሺ በመጨረሻ ልጆቹና ሀገርን ይመርቁ። አሜን። ጡማታው የበርገሞ ከርቸስ ተሽቴ በርገሞስ አሜን። أنا بومي كان يتعلم النبي الله وصلي سلم على سيدنا محمد وعلى آل محمد رحمتي ملائكة زيرتهن ملائكة زيرت ለእድሜያቸው ትክክለኛ ማስረጃ ባይገኝም ታሪክን አጣቅሰው ቤተሰቦቻቸው ከ130 እንደሚሻገር ይናገራሉ። ለዚህም በአካባቢው በ1902 ዓ.ም አስፓልት መንገድ ሲገነባ ቆመው ማየታቸውንና የጅማን ንጉስ አባ ጅፋርን በእድሜያቸው ማየታቸውን እንደ ማስረጃነት ይጠቅሳሉ። ምናልባትም እንግዲህ 135 ዓመት ሲባል ቀላል ነገር አይደለምና ይህ ነገር እንግዲህ በተለያየ መንገድ ከልጆቻቸው በተለያየ መንገድ ሐሳብ ለመውሰድ ሞክረናል። እናንተ ደግሞ እንደ ባህልና ቱሪዝም ከእድሜያቸው ጋር በተገናኘ እንዴት ነው ይሄ ነገር እውን ነው ወይ? በምን አይነት መንገድስ ነው ማረጋገጥ የሚቻል? ምናልባት ከዚህ ፕሮግራም በኋላ ሌሎች ብዙዎች መተው ይሄን ነገር ለማረጋገጥ ጥረት ሊያደርጉ ይችላሉ። ምንድነው ይሄ ነገር እውነት የሚያደርገው ነገር? ምን ማስረጃዎች መረጃዎች ይኖራሉ የሚለው ከባህልና ቱሪዝም እኛ ማስረጃ ብለን የምንለው በመጀመሪያ ደረጃ እናታችን ራሳቸው ማስረጃ ናቸው። አንደኛ የቆዩበት ዘመን የተወለዱበት ዘመን በትክክል ያውቃሉ። ከዛ በተረፈ ይሄኛው መንገድ አስፋልት ሲሰራ አውቃለሁ ብለዋል። ይሄ የመንገድ አስፋልት የጣሊያን ጊዜ መንገድ አስፋልት የተሰራበት ጊዜ ኦልሞስት አንዳንድ መዛግብት ላይ እንዳየነው 1902 አካባቢ ነው። ከነገራ ደግሞ ከጅማ አባ ጅፋር እሳቸው ከዛ በኩል አስፋልት ባልነበረ ጊዜ መንገዱ በዚህ ነበር። በዚህ ከዚህኛው በኩል ከውስጡ በኩል ያልፎ የነበረበት ጊዜ ትዝታው እንዳላቸውና ከነ ፈረሶቻቸው ከነ አጃቢዎቻቸው ከነ ወታደሮቻቸው ያልፉ እንደነበረ አጫውተውናል እናታችን። ከዛ ባለፈ ደግሞ ትልልቅ የታሪክ ሰዎችን ያውቃሉ። በኢትዮጵያ ውስጥ የነበሩ ሁኔታዎችን ያውቃሉ። አጼ ምኒልክ ላይም ደርሰዋል። ለእኛ እንግዲህ ይሄ ሁሉ እንደ ማስረጃ አድርገን ነው የምንቆጥረው። ስለዚህ የእሳቸው እድሜ የተባለው እድሜ ትክክለኛ ተገቢ እድሜ ነው። 5ኛ ትውልድ ድረስ ደርሷል። ስለዚህ የልጅ ልጆቻቸውን በሙሉ እዚህ በአካል እያየን ነው። ከዚህ በላይ ማስረጃ ሊቀርብ የሚችል ነገር የለም። በተረፈ የቀረ የቁጥር ነገር ለማረጋገጥ ደግሞ ማንኛውም ሰው መጥቶ በሕክምና ማረጋገጥ ይችላል። በማንኛውም መንገድ ማረጋገጥ ይችላል። ለእኛ ግን እርሳቸው በራሳቸው ትክክለኛ ማረጋገጫ ናቸው የሚል አስተያየት ነው። አመሰግናለሁ። ይህ ሁሉ የተሰበሰበ ሰው ከአንድ እናት ከኤዜ ታይባ የተገኘ ትውልድ ነው። የመሰባሰባቸውን ምክንያት የእሳቸውን 135ኛ ዓመት ለማክበር ነው።
ከዚህ በኋላ ምን ቢደረግ ያስደስቶታል ተብሎ ሲጠየቁ እኔ ካሁን በኋላ እንደምንም ቢል ሐጅ ቢያስደርጉኝ ደስ ይለኛል ብለው ያሉት ነገር በጣም አመሰግናለሁ። በጣም ደስ ብሎኛል በመካከላችሁ ማራኪ ወግ ፕሮግራም ስለተገኘ። በጣም ነው የምታምሩት። ለእናታችን አሁንም እንግዲህ ረጅም እድሜ ከዚህ በላይ እንዲሰጣቸው ምኞታችን ነው። እኛ እንደ ሚዲያ ባለሙያ እና እንደዚሁም ደግሞ በመላው ዓለም እንደሚመለከቱን የማራኪ ወግ ተመልካቾች ለነሱም የቤት ስራ ነው የኔ ብቻ ሳይሆን። ስለዚህ በመላው ዓለም የምትገኙ የማራኪ ወግ ቤተሰቦች ኤዜ ታይባ ቡሽራ ሀጅ ማድረግ ይፈልጋሉ። ይህን ሀሳባቸውን ደግሞ እውን እንዲሆን እንግዲህ የቻላችሁትን ሁላችሁም እንድታደርጉ ጥሪ ቀርቦላችኋል። እናመሰግናለን። የኤዜ ታይባን ትክክለኛ እድሜ የምናረጋግጥበት መንገድ ባይኖረንም በትንሿ ሪታ በኩል በማራኪ ወግ በእድሜ ትልቋን ሰው በማግኘታችን ደስታችን ብዙ ነው። ሰዓትም ተሸልመሻል። ምንድነው? በጣም የሚያምረው። ቺርስ ነይ፣ ቺርስ። ያ በጣም የልፋት ውጤት ነውና ይገባሻል። በጣም አመሰግናለሁ። ከአዲስ አበባ እዚህ ድረስ ሪታ ነች እየመራሽ ልንመጣ ያደረገችን። ሪታ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። መላው ዓለም የምትገኙ ማራኪ ወግ ቤተሰቦች በተለያየ መንገድ የእሳቸው ሀሳብ እውን እንዲሆን ማገዝ የምትፈልጉ መደወል፣ እንደዚሁም ደግሞ አካውንታቸውንም እናስቀምጣለን። የምትችሉትን ማገዝ ትችላላችሁ። ስለተከታተላችሁን አብራችሁ ስለመጣችሁ እናመሰግናለን። ቴንክ ዩ። በነገራችን ላይ በዱባይ ከረምዚን ሪል ስቴት ቤት ሲገዙ ከሚያገኟቸው ጥቅሞች በልንገራችሁ። በተለያዩ ቦታዎችና ያከፋፈል ሁኔታ ብዙ አማራጮችን ማግኘት ይችላሉ። ሁለተኛ፣ የገዙትን ቤት መሸጥ ወይም ደግሞ ማከራየት ቢፈልጉ ረምዚን ሪል ስቴቶች ማኔጅ ያደርጉላችኋል። ሶስተኛ፣ የተለያዩ ዲስካውንትና ኦፈሮችን ያገኛሉ። እንዲሁም ባንክን ጨምሮ የተለያዩ ትልልቅ ኦፈሮችን ያዘጋጁላችኋል። እንዲሁም የመኖሪያ ፍቃዶን በዱባይ በቀላሉ ማግኘት ይችላሉ። እነዚህ በጥቂቱ ከሚያገኛቸው ጥቅሞች ናቸው። ለበለጠ መረጃ ደውሉላቸው። ረምዚን ሪል ስቴት